ከዚህም በላይ የምንጮቹ እየደረቁ መምጣትም ጉዳዩን አሳሳቢ ያደርገዋል። ዌትላንዱ እየጠፋ ነው፣ ምንጭ እየደረቀ ነው። ከዛሬ 50 ዓመት በፊት ከ90 በላይ ምንጭ ነበረ ከጋራው ላይ የሚወጣው። ዛሬ 40 ነው ያለው። 40 ምንጭ ወደ 40 50 ጠፍቷል። ለምሳሌ ዋቤ ሸበሌን ብትወስድ ዋቤ ሸበሌ ላይ አንድ ዳም ተሰርቷል፣ መልካዋከና የምንለው። ዋቤ ሸበሌ ምንጩ ከባሌ ተራራዎች ብሔራዊ ፓርክ ነው። መንግስት ትኩረቱን ያደረገው እየጠበቀ ያለው ዳሙን ነው እንጂ ምንጩን አይደለም። ምንጩ እየጠፋ ነው፣ ኦሬዲ እየጠፋ ነው። ዋቤ ሸበሌ ከትልቅ ዌትላንድ ነው ምንጩ እየወጣ ያለው። ያ ዌትላንድ ሰንጥቆ መንገዱላ መንግስት ሰርቶበታል፣ አወጣዋል መንገድ። ዛት ሚንስ ድራይ የሆነ ነው ማለት ነው። ዌትላንዱ እየደረቀ ሲሄድ ኖ ዋቤ ሸበሌ ኖ መልካዋከና ጠፋ ማለት ደግሞ የባሌ አርሲ እስከ ታች እስከ ሶማሌ ድረስ የመብራት አገልግሎት የለም ማለት ነው። መንግስት ይሄንን ነው ማወቅ ያለበት፣ ከምንጩ ነው መጠበቅ ያለበት እንጂ ታች ላይ ያለው ትኩረትና ፓርኩ ላይ ያለው ትኩረት በጣም የሚገርም ነው። ኢቭን የባጀት አመዳደብ ራሱ መንግስት ለብሔራዊ ፓርኮች የሚመድበው ባጀት የሚገርም ነው። እኛ 2 ወር ያሰራን ደሞዝ ብቻ ነው የምከፍል። ሌላው ፕሮጀክቶችን እየለመንን የተለያዩ ነገሮችን እያደረገን ነው የምንሰራው። ሶ የመንግስት ትኩረት በጣም ይላል ብሔራዊ ፓርኮች ላይ። ባሌ ላይ በየ5 ዓመቱ የእሳት ቃጠሎ ይነሳል፣ የደን ቃጠሎ ይነሳል። ይሄ ደን ቃጠሎ መሰረታዊ ምክንያቱ ከ3 እስከ 5 ዓመት ነው የተደጋጋሚ የሚነሳ፣ በየአመቱም አይደለም። የዚህ መሰረታዊ ምክንያቱ ሰው መሆኑ ነው። የአካባቢ ለግጦሽ ይጠቀሙበታል፣ ከብቶች ይጠቀሙበታል። አስታው በገሞራ ቁጥር ትል የማፍራት ባህሪ ያለው አበባው ያ ትል ከብቶችን ይጎዳል፣ ከብቶችን ይነካል፣ ከብቶችን ያቆስላል። ከብቶች ሲበሉት ይታመማሉ። ያን ብቻ አይደለም፣ እንደ ነብር፣ ሌኦፓርድ የመሳሰሉ እንስሳት እንደ ጅብ የመሳሰሉት ተደብቀው ከብቶችን ያጠቁበታል። ከዛም አልፎ አስታው ሲቃጠል የመጀመሪያ ስቴጅ የሚያመጣው እንትን ላይ ከብቶች ይበሉታል። ለከብቶች ምግብ ነው። ከዚህ ባህሪ ሰው ነው የሚለኩሰው። የተሻለ ሳር ለማግኘት ከብቶችን ለመቆጣጠር ሲሉ ሰዎች ይለኩሱታል። ይሄም ያን አካባቢ ከግጦሽ ንክኪ ነፃ ብናወጣው፣ ከሰው ንክኪ ነፃ ብናወጣው ኦልሞስት እሳትን የማየት ባህሪያችን ባሌ ላይ ሬር በጣም አናሳ በሆነ ነበር። በተለይ የዘንድሮው የባሌ እና የሰሜን አካባቢ የነበሩ የእሳት ቃጠሎ ግን በተለየ አንግል እንድናይ ያደረገን ነው። የራሱን የቻለ የእሳት ስትራቴጂ በዛ ዘርፍ የሰለጠኑ ባለሙያዎችን የማብቃት እና በኮምፓርትመንት የእሳት መስመር የሚባል አለ መንገድ የሚሰራ ያንን እየሰሩ ቢያንስ የመከላከል ሂደቱና ዋናው ግን ከሰው ንክኪ እና አካባቢ ነፃ የማድረግ ሂደት ነው እሳትን መከላከል የምንችለው። ከነዚህ ችግሮች ባሻገር ነዋሪዎቹ ጫካዎችን በመመንጠር የብሔራዊ ፓርኩን ህልውና ወደ የመጨረሻው ጥግ እየገፉት ይገኛሉ። They cut a lot of trees and I think it's not good for the region here to cut. ዛፎችን ይቆርጣሉ። ይሄ ደግሞ ለአካባቢው ጥሩ አይመስለኝም። ምክንያቱም እኔ ያጠናሁት ትምህርት ጂኦግራፊ ነው። ዛፎች ሲቆረጡ መልክዓ ምድሩ ላይ የሚፈጥረውን ነገር በደንብ አውቀዋለሁ። ያለ ዛፍ አፈርን መንከባከብ በፍጹም አይቻልም። ብዙ ውሃ ወደ አፈር ውስጥ በሚገባበት ወቅት ግሩም የሆነውን የመሬት ገጽታን ያጠፋዋል። ሀረና ፎሬስት በህገ ወጦች የተሞላ ነው። ጫካው እየወደመ ነው። መንገድ ላይ ድራይቭ ስናደርግ ነው የምናየው፣ ግራና ቀኝ ደህና ይመስላል። ወደ ውስጥ ብንገባ ህገ ወጦች ሰፍሮበታል። ከቡና ጋር በተያያዘ ጫካውን እየቆረጡ ከእርሻ ጋር በተያያዘ ከተለያየ ከጣውላ ከማውጣት የተለያዩ ካንች በመቁረጥ ለኮንስትራክሽን ማለት ነው። በጣም ሀረናም ኦሬዲ እየሄደብን ነው ማለት ነው። ሰው መንግስት መድረስ አለበት። The only thing I complain a little bit is I think personally that የማቀርበው ቅሬታ ቢኖር ሰዎች ወደ ብሔራዊ ፓርኩ በጣም ዘልቀው እየገቡ ደኑን እየቆረጡትና እያወደሙት ነው።
Yeah, there's something that ልቤን የሚነካኝ ነገር አንዳንድ ሰዎች ውሃ መጠጫ ፕላስቲኮችን ፓርክ ውስጥ ጥለው ይሄዳሉ። እንደሚመስለኝ ኢትዮጵያውያን ራሳቸው ቱሪስቶች ናቸው። ስለሆነም እንዲህ አይነት ቆሻሻዎች እንዳይጣሉ መታገል ይኖርብናል። የነዚህ ደኖች አለመኖር በአካባቢው የውሃ መገኘት ላይ ብንወስደው ይቻላል። የአየር ንብረቱ ላይ ብንወስደው እንችላለን። ያለው ተጽዕኖ ከፍተኛ ነው። ይህ ተጽዕኖ ደግሞ የአካባቢው ማህበረሰብ ካለነዚህ ደኖች ካለነዚህ ነው ሀብቶች ላይኖር የሚችልበት ሁኔታ ሁሉ እንዳለ አይ ቲንክ ባለሙያዎች በዚህ ላይ ኤክስፒሪየንስ ወይ ኤክስፐርት የሆኑ ሰዎች ሊያስተምሩ ሊያስረዷቸው ይገባል ብዬ ነው የማስበው። ሀብቱ አለ፣ ኢንደሚክ አለ። ኢማጂን 22 ማማል ስፒሺስ ኢንደሚክ ናቸው ባሌ ብቻ ባሌ ላይ ያሉት አጥቢንሳ። ኬንያ ውስጥ ብትሄድ 22 እንደ ሀገር 22 ኢንደሚክ ይላቸው እንደ ሀገር። በጣም የሚገርም ነው። ብንጠብቀው ብንይዘው ከንክኪ ነፃ ብናደርገው መንግስት ትኩረት ቢሰጠው ይሄ ፓርክ ብቻ እቺን ሀገር መያዝ ይችላል። ይሄ ባሌ ተራሮች ብሔራዊ ፓርክ ብቻ 27ቱን ተው በእጽዋትም በዱር እንስሳትም ካየነው ከሌሎች አካባቢ የማይገኙ እንስሳት ብርቅዬ በሀገራችን ብቻ የሚገኙት እንስሳት አንጋፋውን ደረጃ ይዞ የሚገኘው ባሌ ነው። በብርቅዬነቱም ብቻም ሳይሆን መልክዓ ምድሩም መኒ ወርልድ እኔ ፕሌስ ይሉታል ባሌን ባጭሩ ሲጠሩት ብዙ ዓለም በአንድ ቦታ ብለን ዲፋይን የምናደርገው ቦታ የምንገልጸው ቦታ ባሌን ነው። ሌላ ቦታ እንደዛ የለንም። Ethiopian people has to be aware that they have very beautiful nature. ኢትዮጵያውያን አስደናቂ ተፈጥሮ እንዳላቸው ማወቅ አለባቸው። ይህንን አስደናቂ ተፈጥሮ ደግሞ ለራሳቸው ብቻ ሳይሆን ለዱር እንስሳቱም ሆነ ለመላው ዓለም ሲሉ መጠበቅ ይኖርባቸዋል። ምክንያቱም ግሩምና የተለየ ተፈጥሮ ነው ያላችሁ። እባካችሁ ይህንን ተፈጥሮ ጠብቁት። So please preserve it. ፓርኩ ቢጠበቅ ተፈጥሮን ለማያውቁት ዱር አራዊቶች ብንሰጥላቸው ብንተውላቸው እኛም መኖሪያ እንዳለን ሁሉ ለነሱም መኖሪያ ብንተውላቸው እና እነሱንም እየተንከባከብን ብንሄድ መልካም ይመስለኛል። ባሌ በተለይ ባሌ ላይ የምናደርሳቸው ተጽዕኖዎች ጉዳታቸውን ስናይ አሁን በምንገልጸው ወይ በቀይ ቀበሮ ወይ በሳሩ ወይ በአስታው በመቃጠል ብቻ አይደለም ማየት ያለብን። ባሌን አጣን ማለት ህይወትን አጣን ማለት ነው። እነዚህን ቦታዎች ስናቃጥል የአካባቢ የያዘው ተፈጥሮ ስለያዘ ነው ያን ማብቀል የቻለው ያን ህይወት መያዝ የቻለው። የአካባቢ ጠፋ ማለት ምድረ በዳነትን ነው የምናሰፋው። የ15 ሚሊዮን ህዝቦች የህይወት ዋስትና ነው የውሃ ማማ ነው ብለን የምንተረጉመው ትርጉም አይኖርም እዚህ ላይ። ይሄ ተፈጥሮ ሀብት ዛሬ ዓለም አቀፍ ወይ ደግሞ በየቦታ ሄደ ወይ ደግሞ የኢትዮጵያን ህዝብ ጠይቀ ብር አሰባስበ ዛሬውኑ ዴቨሎፕ የምታደርግ አይደለም። ኢት ቴክስ ሴንቸሪ 100 ዓመት ሊጠይቅ ይችላል፣ 200 ዓመት ሊጠይቅ ይችላል። አንድ ኢንዱስትሪ ፓርክ ኦቨርናይት ዴቨሎፕ ማድረግ ትችላል። አንድ ህንፃ ኦቨርናይት መስራት ትችላል። ምንም አይደለም። ተፈጥሮ ሀብት ግን አንድ ጄኔሬሽን ይጠይቃል ለመመለስ። ይሄ ባሌ ተራሮች ብሔራዊ ፓርክ ቢጠፋ 100 እስከ 200 ዓመት የሚጠይቅ ነው ለመመለስ። አንችልም በኢትዮጵያ አቅም ማለት ነው። ጀርመን ሀገርን ለምሳሌ ብትወስድ ተፈጥሯቸውን አሟጦ ጨርሶ ዜሮ ሆኖ ነበር። ግን በጣም ያደገ ሀገር ስለሆነ ዛሬ 15% ላይ መድረስ አቅም ላይ ደርሷል። ብዙ ሚሊዮን ዩሮ መድቦ በየዓመቱ። ኢትዮጵያ ግን ያን መመለስ ትችላለች ወይ ማለት ጥያቄ ውስጥ ነው። በዓመት ለብሔራዊ ፓርኮች መደቡ ባጀት ያው ታወቀ። አሁን ያለን ነገር ብንጠብቀው ጥሩ ደረጃ ላይ ነን ያለነው ነው ራሱ። ይሄን ብንጠብቀው ልንተርፍ እንችላለን። ነገር ግን አሁን ያለው ሲቹዌሽን ቢቀጥል አንድ 20-30 ዓመት ውስጥ ተፈጥሮ ሀብት የሚባል ባሌ ውስጥ ብቻም ሳይሆን እንደ ኢትዮጵያ አይኖርም ማለት ነው።